በጌታ የተወደዳችሁ ቅዱሳን እንዴት ሰነበታችሁ? የእግዚአብሔር ሰላምና ጸጋ ከሁላችሁም ጋር ይሁን። ባለፉት 3 ተከታታይ ፕሮግራሞች ስናጠና የነበረው ወይም የጀመርነው የብሉይ ኪዳን ቅዱሳት መጽሐፋት ተመልክተን ነበር። ዛሬ ደግሞ በሌላ መንገድ የተወሰኑ መጽሐፍ ቅዱስ ክፍሎችን የምንቀጥል ይሆናል። ለመስታወስ ያክል የብሉይ ኪዳን ቅዱሳት መጽሐፋት 39 ናቸው። የብሉይ ኪዳን ቅዱሳት መጽሐፋት የአይሁድ ራባዮች በ3 ከፍለው እንደሚያዩ የሕጉ የነቢያት ጽሑፎች ወይም ታናክ ብለው እንደሚጠሩ ቶራ፣ ነህቤም፣ ኬቱቢም ብለው እንደሚከፍሉ አይተን ነበር። የቤተ ክርስቲያን ስነ መለኮት ደግሞ በ4 ይከፍላሉ። የሕጉ፣ የታሪክ እንዲሁም ደግሞ የነቢያትና የቅኔ ብለው በ4 እንደሚያካፍሉ አይተናል። የቸርች ስነ መለኮት ምሁራን አዲስ ኪዳንን በ4 እንደሚያካፍሉ አይተን ነበረ። ወደ ውስጥ ገባ ብለን ስንመለከት ብሉይ ኪዳን የተጻፈው በምን ቋንቋ ነው ብለን አንስተናል። ብሉይ ኪዳን የተጻፈው አብዛኛው በዕብራይስጥ ቋንቋ ነው የተጻፈው። እንዲሁም ደግሞ በአርማይክ የተጻፉም አሉ። ብሔራዊ ቋንቋ በሆነው በዕብራይስጥ ነው አብዛኛው መጽሐፍ የተጻፈው ብሉይ ኪዳን ማለት ነው። ዳንኤል፣ ሕዝቅኤልና ዕዝራ፣ ነህምያ በአርማይክ ነው የተጻፈው። ሌሎች ግን በዕብራይስጥ ነው የተጻፈው ብለን አይተናል። የብሉይ ኪዳን መጽሐፍ ታሪኩን እያነሰን ከዘፍጥረት እስከ ሚልክያስ በ10 አካፍለን እናያለን ማለት ነው። ከፍጥረት እስከ አብርሃም ያለው የ2000 ዓመት እንደሆነ አይተናል። እንዲሁም ደግሞ ከአብርሃም እስከ ሙሴ ደግሞ ያለው የ500 ዓመት ታሪክ ያለ መጽሐፍ ሲሆን በዚህ ውስጥ ደግሞ እግዚአብሔር ብዙ ታሪክ እንደሰራ አይተን ነበር። እስራኤል የሚባል ታሪክ የእግዚአብሔር ሕዝብ እንዲሆን እግዚአብሔር ምን አይነት ስራ እንደሆነ በአብርሃም፣ በያዕቆብ፣ በይስሐቅ እንዲሁም ደግሞ በዮሴፍ እንዴት እግዚአብሔር ታሪክ እንደሰራ፣ ወደ ግብጽ እንዴት እንደገቡ፣ በግብጽ ምን እንደተሰራ፣ ከዛ እግዚአብሔር በሙሴ በኩል ደግሞ እንዴት እንዳወጣ የሚናገረው የ500 ዓመት ታሪክ እንደሆነ አይተናል። ሶስተኛ ደግሞ የዘጸአት መጽሐፍ ስናይ ከ1445 ጀምሮ 1405 ያለው እንደሆነ ደግሞ በጣም አይተን ነበረን ማለት ነው። እስካሁን እንግዲህ ዘጸአት ማለት የሙሴ ሁለተኛው መጽሐፍ ሲሆን ያ ነጻነት ወይም ነጻ መውጣት የሚለው እንዲሆንም አይተናል። ኦሪት፣ ዘጸአት፣ ዘሌዋውያን፣ ዘዳግም እነዚህ አንድ ላይ ዘጸአት ውስጥ ነው የሚገኙ እና ዘጸአት እነዚህን በአጠቃላይ የሚያካትት ሲሆን እነዚህ ደግሞ 4ቱ መጽሐፍ ወደ 500 ዓመት ታሪክ የሚሸፍን ነው። ከዘፍጥረት ምዕራፍ 1 ጀምሮ እስከ 11 2000 ዓመት፣ ከዘፍጥረት ምዕራፍ 12 ጀምሮ እስከ መጨረሻው ዘዳግም ድረስ 500 ዓመት እንደሆነ አይተን ነበረ ማለት ነው። ሌላ ደግሞ የማውረስ ታሪክን አይተን ነበረን፣ ደግሞም እናያለን። በኢያሱ መሪነት እንዴት የእስራኤል ሕዝብ ወደ ከነዓን እንዲገባ አይተን ነበረን። 1390 እስከ 1402 ድረስ ያለውን ታሪክ በደንብ አይተናል ማለት ነው። ባይዘ ወይ ዓመተ ዓለም ከትንሽ ቁጥር ወደ ትንሹ ቁጥር ነው የሚቆጠረው። ይሄን ደግሞ እንዳትረሱ። ዓመተ ምሕረት ደግሞ ከትንሹ ወደ ትልቁ ለምሳሌ 2025 26 እያለ ይሄዳል። ነገር ግን ብሉይ ኪዳን ዘመን ላይ የነበረው ዓመተ ዓለም ከትልቁ ቁጥር ወደ ታች እየቆጠረ የሚሄድ እንደሆነም ያለን አይተን ነበረን። እስራኤልን እግዚአብሔር እንዲመሰረትና መልክ ያላት የራሱ ንጉሥ ያላት እንዲሁም ደግሞ እግዚአብሔርን የሚያመልክ እንዲሆን እግዚአብሔር በጣም በብዙ ታሪክ እንዴት እስራኤል ሕዝብን እንደመራና እንዴት እንዳደረገ አይተናል። እስራኤል ደግሞ በተለይም በመሳፍንት ዘመን አስከፊና ሃይባይ የጠፋበት በጣም እግዚአብሔርን ሰው የማይሰማበት፣ አገልጋዮች ደግሞ እግዚአብሔርን የማይሰሙበት፣ ያ ብቻ ሳይሆን አገልጋዮችን ደግሞ ሕዝብ የማይሰማበት ይህ ድንቅ የሆነውን የእግዚአብሔርን እጅ እስራኤል ሕዝብ የረሳበት ዓመት እንደሆነ አይተን ነበራና ንጉሥ ያልነበረበት ዓመትም ነው። ለዛም ነው ሰው ሁሉ በፊቱ መልካም የሆነውን ሁሉ ያደርግ እንደነበረ አይተናል። ይህ ደግሞ መጽሐፍት መጽሐፍ ላይ ሄደን ማለት እንችላለን። አጠቃላይ ደስሳ ነው እያወራው ያለሁት። የመሳፍንት ዓመት ጀስት ወደ 300 ወይም 350 ድረስ የሚሆን የእድሜ ክልል የሚያካልል ነው። የሉዓላዊት ይቺ እስራኤል ተመስርታ ከ1102 እስከ 986 ድረስ 3 መጽሐፎችን የሚያካትት አንደኛ ሳሙኤል፣ ሁለተኛ ሳሙኤል እንዲሁም ደግሞ አንደኛ ነገስትና ሁለተኛ ነገስት፣ አንደኛ ዜና፣ ሁለተኛ ዜና እነዚህን የሚያካትት ዘመናት ነበረ የሚለውን በስፋት እናያለን። ነቢዩ ሳሙኤል የመጨረሻውን መጽሐፍ እንደጻፈም አይተን ነበረ ባለፈው በጥቂቱ። ቀጣይም ላይ እሱን በጣም በስፋት እያየን እንሄዳለን።
በሳሙኤል ዘመን እስራኤል ህዝብ ሽማግሌዎች ተሰበሰቡና ምን አሉ? ሳሙኤል አንተ አርጅተሃል፣ ለእኛ ንጉስ አንግስልን አሉ። ለምን? ልጆቼ በጉቦ የሚተዳደሩ ናቸው፣ ለእኛ በትክክል ስለማይፈርዱ አንተ ከሞትክ በኋላ ሰው የለንም፣ ፕሊስ ንጉስ አንግስልን ብለው ነበሩ። ለእስራኤል የመጀመሪያ ንጉስ የሆነውን ንጉስ አነገሰ። ንጉስ ሳኦል ነበረ ስሙ ማለት ነው። ስለዚህ ለ40 ዓመት ይህ ንጉስ ደግሞ ሳኦል እስራኤልን እንዳስተዳደረ መጽሐፍ ቅዱስ ይናገራል። እና መጽሐፍ ቅዱስን አጠቃላይ እያወራ ያለው ወገኖቼ ስለ መጽሐፍ ቅዱስ ታሪክ ነው። ብሉይ ኪዳን የነበረውን ኦርደርሊ እንዴት ማለት እንችላለን የሚለውን ነው። ስለዚህ ከዛ በኋላ ንጉስ ዳዊት ነገሰ። ለ40 ዓመት እስራኤልን አስተዳድረዋል። ነገር ግን በዘመኑ ሁሉ ጦርነት ነበረ። አስቸጋሪ ዘመን ነበረ። ከዛ በመቀጠል ደግሞ ከሳኦል ዳዊት፣ ከዳዊት ደግሞ ንጉስ ሰለሞን ለ40 ዓመት እንደገና ገዝቷል። ሳኦል 40፣ ዳዊት 40፣ ሰለሞን 40፣ 120 ዓመት ነው እስራኤል በንግስና እየተመረችው ማለት ነው። ለ120 ዓመት ከነበረው 40 ዓመት በሰላም እስራኤልን ሰለሞን የመራበት ነበረ። ከዛ ከሰለሞን በኋላ ሮባም የሚባል ሰው ነበረ። የሱን ወንበር የቆነጠጠው የሰለሞን ልጅ ነውና ይሄኛው የሮባም የሚባል የሰለሞን ልጅ በሰለሞን ዘመን ወጥ የነበረችውን እስራኤል ለሁለት እንዲካፈል ያደረገው ሮባም ነው። የሰሜንና የደቡብ እስራኤል ተብሎ ወይም ሰሜኑ እስራኤል 10 ነገድ፣ ይሁዳ ደግሞ 2 ነገድ ብቻ ሆኖ እንዲካፈል ያደረገው ሮባም የሚባል የእግዚአብሔርንና የሕዝብን ድምፅ የማይሰማ አንድ መሪ ነበረ። የወጣቶችን ድምፅ የሚሰማ ነገር ግን የሽማግሌዎችን ድምፅ የማይሰማ ነበረ። ሽማግሌዎች መጡና እባክህ ሮባም ግብር ቀንስልን አሉ። ሰለሞን ከሞተ በኋላ ሮባም ነግሰው፣ ነገር ግን እሱ ምን አለ? ኖ ኔቨር ብሎ የወጣቶችን ምክር ሰምቶ በአጠቃላይ ይሁዳና እስራኤል ተብሎ የእስራኤል ህዝብ ለ2 እንዲካፈል የሰሜንና የደቡብ ሆኖ እንዲካፈል ያደረገው የሰለሞን ልጅ ሮባም ነው። ስለዚህ በዚያ ዘመን ነበረ እስራኤል ለ2 ተካፍላ የሰሜንና የደቡብ ተብላ የተካፈለችው ማለት ነው። ከዛ አንጻር ነው የእስራኤል ታሪክ መበተን የተጀመረው ማለት ነው። ከዛ በኋላ እስራኤል አንድ ለመሆን ብዙ ዋጋ ነው ያስከፈለው። ይህም ደግሞ ፈሪሃ እግዚአብሔር የሌላቸው የሰሜኑ መሪዎች የተነሱበት ዓመት ነበረ። ይህ ደግሞ በመጽሐፍ ቅዱስ ታሪክ የእስራኤል ታላቁ ውድቀት የጀመረበት ሮባም የሰለሞን ልጅ ዘመን እንደነበረ አይተናል። ታሪኩን እንቀጥላለን ወገኖቼ ክፍል 5 ላይ